አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። ሰላም ሰላም ብያለሁ ክርስቲያን ቤተሰቦቼ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። አልሐምዱሊላህ ረብል ዓለሚን። ዛሬ ጉም አለ ያለሁበት ሀገር በጣም ጉም አለ። አይለይም የምቀርጸው ነገር ያው ብቻ ቪዲዮ ለመስራት ብዬ ነው ዝም ብዬ የምቀርጸው እንጂ ጉም አለ ብዙም አይታይም። እስከዚህም አይደለም እና እንዴት ናችሁልኝ? ደህና ናችሁ ወይ? ስራ ጤና ሁሉ ሰላም ነው ከኔ ጋር አልሐምዱሊላህ ረቢና ዓለሚን። በጣም ሰላም ነኝ። በጣም ጉም አለ ብዙም አይለይም። እና ይሄንን ይመስላል። ደስ አይልም? ያው ከብርዱ በስተቀር ሌላው ደህና ነው። ያው ብቻ ተመስገን እያሉ መኖር ነው። የስደት ኑሮ ያው ስራ ለመስራት ቪዲዮ ለመቀረጽ ትንሽ ያስቸግራል። በተለይ መዳም ቤት ያላችሁ ማለት ነው ትንሽ ከባድ ነው። ያው እንግዲህ ምንም ማድረግ አይቻልም። የተገኘውን ስራ መስራት ነው እንጂ ትንሽ ይከብዳል። ቪዲዮ ለመቀረጽ ትንሽ ይከብዳል። ቤተሰብ ነው ብቻ ተመስገን አልሐምዱሊላህ እያሉ መኖር ነው እላችኋለሁ። እና ውድ ቤተሰቦቼ በጣም ነው ፀሐይ ስላለ በጣም ለመቀረጽ ጉም ስላለ ብዙም እንትን አይልም ማለት ነው። የሆነ ብዥ ይላል ውድ ቤተሰቦቼ ማለት ነው። እና ይሄንን ይመስላል ውድ ቤተሰብ። እና እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። ያው እንግዲህ ይሄ የብርቱካን ዛፍ ነው እና የሎሚ ዛፍ እና እኔ አገሬ በነገራችን ላይ አገር ማለት ኢትዮጵያ እኛ አካባቢ ብዙና አታክልት ስለሌለ ሎሚ ወይም ብርቱካን እሾህ ያለው አይመስለኝም ነበረ ማለት ነው። እና እሾሁ ልነግራችሁ አልችልም። በጣም ነው እሾህ ያለው። እሾህ አለው ማለት ነው። እሾህ ይወጋል። እና ይሄ ደግሞ ይሄንን ዛፍ አላውቀውም ምን እንደሆነ ብቻ በጣም ትልቅ ነው። በጣም ትልቅ ነው ዛፉ። እና ይታያችሁ እንደሆነ ብርቱካን እና ሎሚ አለ ማለት ነው። በስተጀርባ ብዙ ዛፎች አሉ። ያው ግን ያስፈራል በስተጀርባ ያለው እና አልሄድኩም በስተጀርባ። ኢንሻአላህ ሌላ ቀን ቀርጬ ያሳያችኋለሁ ቤተሰብ። አሁን ጉምም ስላለው ደባብ ነው መሰል በአረበኛ የሚባለው እሱ ስላለ ትንሽ ይከብዳል ማለት ነው። ቪዲዮ በደንብ ላይ ይችላል። ትንሽ አስቸጋሪ ነው እላችኋለሁ ቤተሰብ። እና ያው ብቻ በጣም ደስ ይላል። ዛሬ አየሩ ከሰሞኑ ትንሽ ይሻላል። ሰሞኑን ግን በጣም ብርድ ነበረ። በጣም ነበር የሚበርደው ቤተሰብ። እና እኒሆ ይሄንን ይመስላል እላችኋለሁ ውድ ቤተሰቦቼ። ይሄ ደግሞ ሎሚ ነው። ሎሚ ያ ደግሞ ሾላ በእኛ ሀገር በሀገራችን ሾላ ይባላል። በአረበኛ ደግሞ ቲን ነው መሰል የሚሉት። አዎ ቲን ነው የሚሉት። እና ያ ደግሞ
ብዙም አይታይም። ወይራ ነው። ወይራ በአረበኛ ደግሞ ዘይቱን ይባላል። በእኛ ሀገር ወይራ ነው የሚባለው። የወይራ ቅጠል ወይራ ይባላል እና በዚህ ዘይቱን ይባላል። በእኛ ሀገር ወይራ ይባላል። ይሄ ደግሞ ደርቋል። አሁን ክረምቱ እንትን ሲልለት ክረምት ሲመጣ የሆነ ድርቅ ያለ ይመስላል። ግን በጋ ሲመጣ ወይኔ ቅጠሉ ይኸው እንደምታዩት ቅጠሉ በጣም በቃ ልነግራችሁ አልችልም። በጣም ነው የሚያደክመው። በቃ ሁልጊዜም ነው የምጠርገው ማለት ነው እየረገፈ። ግን አሁን ክረምት ስለመጣ ረግፎ ስላበቃ ነው መጥረግ ያቆምኩት ማለት ነው። አሁን ክረምት ሲወጣ መልሶ ይሄ ቅጠል ይሄ የደረቀ የሚመስላችሁ ቅጠል ያወጣና በጣም ነው በቃ ሁልጊዜ ነው የሚያደክመው። ሁልጊዜ ይሄንን ቀሄውን ያበላሻል። ይሄንን መሬቱን በጣም ነው የሚያበላሸው። ያው መሀል ላይ ነው የተከሉት። ቀሄው ማለት መሀል ላይ እና ዙሪያውን ሰራሚክ ነው። የዛፉ መሬት ብቻ ናት ሰራሚክ ያልተደረገችው። ይኸው እንደምታዩት ከላይ የደረቀ ይመስላል። አሁን ክረምት ዝናቡ ስላረገፈው ቅጠሉን ማለት ነው። ግን አሁን በበጋ ቅጠሉ እንዳለ ነው የሚመጣ እንዳለ እና ይሄ ደግሞ ማሳያችሁ ሎሚ ነው ውድ ቤተሰቦቼ። ብቻ የሌለ የለም። ያው እኔም የምሰራው የወንዱንም የሴቱንም ስራ ነው። ተመስገን እያሉ መኖር ነው እላችኋለሁ ውድ ቤተሰቦቼ። እና ይሄንን ይመስላል። ደስ ይላል። ያው ያደክማል እንጂ ድካም አለው እንጂ ያው ግቢው አሪፍ ነው እላችኋለሁ ውድ ቤተሰቦቼ። ግን በጣም ነው የሚያደክመው ክረምት። በክረምትም ያደክማል፣ በበጋም ያደክማል። ግዴታ መጠረግ ወይም መታጠብ ስላለበት ያደክማል እላችኋለሁ የኔ ውድ ቤተሰቦች። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ ባይ እና ውድ ቤተሰቦቼ ቻው ቻው፣ በሰላም ያገናኘን እላችኋለሁ።